ዛሬ ሽሪት ፕላስ ኪችን ተገኝተናል። እንደምታያቸው እነዚህን የመሳሰሉ ቆንጆ ቆንጆ እርጥቦች ያላስችል ብሎን ጀምረናል። ይሄኛው ቦሪቶ ነው። ይሄኛው ሪል ስፔሻል ይባላል። በዳቦ ነው ይሄኛው። እሱ የጾም ምንድን ያለው ቢፍ አለው። ኦኬ ይሄኛው የጾም ነው። ለጾሚዎችም ለምጾም ለማጾም ይሆናል። ይሄኛው ቢፍ ምናምን አለው፣ ቺዝ አለው ምናምን ብቻ ሁሉም ጸዴ ምግብ ነው። የሚገኙት ከፒያሳ ስትመጡ ሳይን ማዘጋጃ ሳትደርሱ በጥበብ እርገት ትምህርት ቤት በኩል መግቢያ ያለው በዳግም ብርሃን ትምህርት ቤት፣ ሁለተኛ ደግሞ በሳይን ማዘጋጃ በኩል ወደ መድኃኔዓለም ቤተክርስቲያን በሚወስደው መንገድ ቀጭን አስፓልት ወደ ቀኝ መታጠፊያ ዳግም ብርሃን ትምህርት ቤት መግቢያ ጋር ነው። ልክ ነው ማለት ነው። ቀምሰን ከአስር ሬት እናደርገዋለን። የትኛውን የተመቸን የሚሉን ከሶስቱ አንዱን እንመርጣለን። እሺ የሁለቱም ተፈዋወዙ እንጂ ምን ሆናችሁ? ተፈዋወዙ። ስማ ተፈዋወዙ እንጂ ሚኪ ቦሪቶ ይዛላት። ሚኪ ቦሪቶ ልትበላ ነው። ተፈዋወዙ እንጂ ተፈዋወዙ። እንብላ ካሜራማን ሰው ቤት መጥቶ እንብላ ይላል። ለቤታችሁ የጋበዝኩ ኧረ ሚኪ ቀስ በል። ምንድን ነው እንዲህ ዝም ብለው? አይ በጣም ጸዴ ነው። በጣም የምጥመው በጣም ምን እንኳን ቤተኛ ነኝ። ከዛ ለጀመች ነው ተብያሉ ሰፈር የሚሸጡት ታዲያ ምንድን ነው? የእርጥብ ውልደቷና እድገቷ ይኸው እዚህ እንደዚህ ብላችሁ ቤኪ እንዳይሰማ ና ኩባንያ ያለው ኧረ የለውም እስካሁን ወንድም ኩባንያ ነው ያለን። ፕሮሞ ኮድ አለ የቤቱ ስትመጡ እዚህ ሚኪ የላከኝ ዋቤኒ የላከኝ ብላችሁ ከመጣችሁ ዲስካውንት አለ ብለዋል ባለቤቶቹ። ተስፋ ይባላል አለ ተስፋ አቤልም ከኋላ ጀርባ የሚለፈልፈው አቤል ነው። እሱ ቤቱ ምናምን ኢንቴሪየሩን እናሳያቸዋለን። በጣም ማርያምን ጸዴ ቤት ነው። በጣም ትንሽም ብትሆን ጸዴ ነች ምናምን በጣም ቆንጆ ነው። አይ ትንሽም ቤት ብትሆን ጸዴ ነች። አንተ ሰው ሲመጣ ግን ሳየው ሰፊ ትልቅዬ ቤት ነው የሚመስላቸውና የሚጠብቀው እና ሳይወት እንዴ ይላሉ፣ ይገረማሉ። ቤቷ ትንሽ ነች ግን ሰፊ ቤት ስለሆነ እንደዛ አድርገውታል። የሚስሉት ነገር እዛ ጋር ቆሜ ቪዲዮ ምናምን ሲሰራ በብዛት የሚያዩት እዛ ጋር ሰፊ አድርገው ነው በብዛት ሰው ሲመጣ። እኔ ማይቶ ስመጣ አልፍላለሁ። ይሄን ውስጥ ነው በቪዲዮ ያያሳያል። እኔ ፕሮሞተራችሁ እኮ ነኝ። እኔ ጌታ ማክስ የለም። ይሄን አሁን ቻሌንጁን ላጀምረን ነበር። ቦሪቷው ቻሌንጅ 4 ጨርሳለሁ። ብዙ በበላ ነበረ የቻሌንጅ ልሙት እኔ አባ ለማንዳንዴ ካቻፕ አርግላችሁ ካቻፕ ነው ያ ካቻፕ ማዮኒዝም ማነው ማዮኒዝ ራሳችንን የምናዘጋጀው ደግሞ ራሳችን የዚህ ቤት ነው የቤቱ ነው የምናዘጋጀው። ግን ሰላለሽ ያየው ነው። ይሄ አሁን የሚሰሩትም ኪታው ምናምን ራሳችን ነው እዚህ የሚጋገረው እዚሁ ሁሉም ኦፕን ኪችን ነገር በለው ሁሉም ኦፕን በለው። በቃ ትክክለኛ የምግብ ቴስት ያለው መብራን ነው። እንድታወራ ራሱ ያጋብዝ በፍጹም በጣም ጸዴ ነው። ማቤቴ ራሴን ታዘብኩት እኮ በእግዚአብሔር ስም ዱዳ የሆንኩ መሰለኝ። ስለሚቻል ማርያም ነበር ሚኪ ያጸዳሁ ነው ያንዱ ቦይቱ አራቻልኩ። ስማ በህልሜ እየበላሁት ነበር እያለኝ ነበር። ማርያም ቁም ነገር ስለዚህ ቀደም መስሎ ነው በህልሜ መብራህ ምስክሪን ሪና ብያለሁ። ሲጀመር ደግሞ ከዛ ነው በጠዋት ደወልኩለት። ስደውልለት ነው ያለኝ እኮ ቤቱ ለምን እዚህ ይበላል እዚህና እኔ ሰርቼ ነበር ማበለውና በህልሜ ያየሁታ ጠዋት ደውለታለሁ ነገረኝ። አንተ ዛሬ መብራህ አላች ማርያም ህልሜን ነው ያረከ መጀመሪያ ሰው እኔ ተጠብስ ተዘዝ ሁሌ የምፈራው ነገር ምን እንደሆነ ታውቃለህ? ተጠብስ ተዘዝ ቃጠሎ ወይ በጣም ነው
ኑሮ የሚል እርጥብ አንዳንድ ቦታ ነው ተቆረጠ ያመኛል ምናምን አልበላም። አብዛኛው ቦታ ብዙ ቦታ አልበላም። እዚህ ነው ማርያም። ግን እንደዚህ ለሰለሰ እርጥብ ነው በጣም እንደ ፍላጎት ነው ደግሞ ይሄ ግባ ተጠይቃለች። በጣም ቢገርም ነበር ነው በጣም ወደነቹ ራሱ ባሳ ዘይት ነው የሚጠበሰው። ሰምቻለሁ የሆነ ወሬ አራጩሜ ራሳ ዘይት አደረገው ኦሜጋ 3 ያለው ከባድ ነው። ወንድሜ ሁሌ እኮ ነው እጅን ታጠበለ አይ ታጠቢ ዋጋው ራሱ ፌር ፕራይስ ዋጋው በጣም ፌር ነው ማለት ነው። በጣም እጅግ በጣም ፌር ነው። ቦልቶ ብቻ ነው ትንሽ አይታችሁ ነው ያው ከዛው ነው ከእንትን ከሚቀርብላችሁ ነገር አንፃር ዋጋ በጣም ፌር ነው። እዚህ ላይ ያለ አይታችሁ ነው እያንዳንዱ ነገር ዋጋ ድንገተኛ የሆነባችሁ ሁሉ ነገር አይታችሁ አምናችሁበት ነው ወሰናችሁ ታስባሉ። በጣም ጸዴ ነው ማለት እኔ አሁን ዋጋዎቹን ሳያቸው በቃ ከሰፈር በትራንስፖርት የመጣሁበት ሂሳብ ነው። በጣም ቆንጆ እና በጣም ብዙ ነገር አለ። እርጥብ ብቻ አይደለም እንትን የሚል አንተ እሱን አንብብ እኛ እንብላ። በርገር አለ፣ ክለብ ሳንድዊች አለ፣ የሌለ የለም። ከዚህ ጀምራለሁ። የሚገርመው ፈጢራ ራሱ አለ። ኖርማል ፈጢራ አለ፣ ስፔሻል ፈጢራ አለ፣ ጨጨብሳ በእንቁላል አለ። ጠዋት ሲመጡ የጠዋት የቁርስ ሰንጋተራው ሊደር በቀደም በልተን የሰንጋተራው በጣም ፌመስ የሆነ ቤት ማለት ነው። ከሱና ከዚህ አውዳር ብታፈ ማርያምን ይሄ ጀለስ ስለሆነ አይደለም። ማርያምን ይሄ ይበልጣል። አይ ጸዴ የሰንጋተራው እኮ ከዚህ ትንሽ ለማወዳደር ኦኬ እንትን ድንች የለውም ያኛው አብዛኛው ቂጣ ነው። ገብርኤል ነው ታንክሎ ሊጠፉት ነው ይመስለው ሲዛራ እንዲጠቅል ይሰጡት ነው ይመስለው። የሰንጋተራው እዚህ ላይ ለምርስ ድንች ይቀራል። አሁን ያረክሱ ድንቹ አለው ማለት ነው። አሁን ስቀምሹ እሱ ጋር ድንች አለው ሁሉንም ታገኙዋለሽ ማለት ነው። ደግሞ ድንቹ በቃ በጣም ጸዴ ካርቦሃይድሬቱ ይወጣለት ተስማሚ እንኳን በሽተኞች ራሱ መብላት ይችላል። ድንች በእውነት በጣም ይጣፍጣል። አዎ እውነት እኔ ራሴ ነው ያንተ ስራ እንደተወዳተ ፔፕሲን ጨረሳችሁ አይደል? ይጨመር ፔፕሲ ወይስ? ኧረ በቃ እንክብካቤያቸው ራሱ ይለያል ነው የምላችሁ። እርጥብ ነው የእናት አንጀት። ኧረ እባክህ የእናት አንጀት የእናት አንጀት ምን ማይነስ ካቻም ቢደረግ ምን ሂሳብ ነው? ኧረ ሚኪ ግን ኧረ ትቸገራ። ኧረ ጠረጴዛዬን አበላሸ ሚኪ እባክህ ይድፋህና የሚደፋህ ነገር ሲያስጠላ ሚኪ እሱ ሲጨርስ ደግሞ ወደዚህ ተረካጭ ይሄም አለ ዴዘርታችሁ ደግሞ ቺፕስ ያሳያችሁ ዴዘርታቸው ነች። ኧረ ጣልከው አንተ አንጀት ይጣል ሲያስጠላ። ችግር የለውም ከካሜራ በኋላ እኮ እናች ነው የምናገኘው። ተቀርጾ ከታረጋል ልስደብ እንጂ በደምብ ሶስታችን ማርካስ ኧረ ቴንቴን እንዳሰጡ ሌሎችም ቴንቴን ስለሰጡ ያው ፌክ ነው ሊያስብል ይችላል። ፌክ ሊያስብል ይችላል። ግን ጠፍተናው ነው ምን እናት ቁርሽ ኧረ ቁርስ ለካሜራ ነው ባይዘው እንጂ አሳይ ነበር። ነጥቆኛል እኔ እንዴ እንዳልኩት አፍ ውስጥ ነበር። እሺ ምን ጀምር ይከራል እሱ ካንስ ካስተደ ያ ተዘጋጅ። ስማ ሀብታሙ ለአምስት ቡርት እበላለሁ የሚለው እሱ ነው። ማርያምን ተዘጋጅ። ካልበሉ ግን ያራትን ሚሳብ ይከፍሉት እነሱ ናቸው። እኛ ደግሞ 2000 ብር እንሰጣቸዋለን። ከበሉ ከጨረሱ ሂሳባቸውንም ከፍለን ድጋሚ 2000 ብር እንሰጣቸዋለን። ካልጨረሱ ደግሞ የአራቱን ይከፍላሉ ማለት ነው። ግን የሚገርም ነገር 2000 ብር እንደምንም ቢበላው እኮ 3 የበላ አለ። እንዴ ለዞም ዳቦ ውስጥ እየከተተ ማለት ነው። እግዚአብሔር እነሳሙሳ ይሄ ተቆረጠ ነው አሁን የተቆረጠው አልሰፈር ነው እኮ ወይ ጸበል አለ ጸበል ሰደት እንዴ ማርያም አንተ ነግሬ አራት ያረግነው እኮ እኛ አራት ያረግነው እኮ ለዛ እኮ 3 ቢሆንም እየተበላብን ነው። አሁን ማራ ከተበላ 5 እናርጓለን።
ቻሌንጅ ከዛ በኋላ ደግሞ ዋንቱ ገንዘቡ እየጨመረ ይላል። ዋንቱ እናደርጋለን። በጣም መጨረሻ ደግሞ እናደርጋለን። ግን እንትናችሁ ፕሮዳክታችሁ እንዳያልቅ እንጂ ፒስ ነው። ይበላል፣ በደንብ ነው የሚበላው። እህል ማሳደገ ደመኛ ነው ትላለች አያቴ። እውነት እግዚአብሔር ይመስገን እንዳጠገባችሁ ጥጋበኛ ይባችሁ። አሜን አሜን። ችግር የለውም በል ጥጋበኛ ቢመጣ ልሽናግዳለ። ችግር የለውም ጠቁ ይሄዳል። ችግር የለውም። በጣም እኔ ከ10 9 ሰጥቼዋለሁ። ምንም አንድ የሰፈራችን ርቀት ነው። የሰፈሩ ርቀት ነው። እኔ ከ10 ትራንስፖርት 8 ስላወጣው 8 ይኸውና ትራንስፖርት አውጥቼ ነው። እኔ እንደውም ለወደፊቱም ስለማሰብ 10.2 እንደውም ሰጥቼዋለሁ። ሰፈር ልቀይር ነው፣ ወደዚህ አካባቢ ልገባ። ካቻፕ ነው 10.2 ካቻፕ እንደ ልብ ስለሆነ በእውነቱ በጣም ቢክስስ እኔ ከ10 8.5 1.5 ባይዘው ብዙ እዚህ ቤት ሳይከፍል ነው የበላው። ለዛ ነው ብዙ ነው የበላው። በጣም ስለጠገቡኝ አንደኛ ቤቱ ተጨናነቀ ነው ያስቀድሙኝ። ቤቱ በጣም ከስተመር ነው። ከመምጣታችሁ በፊት ደግሞ ቀድማችሁ የደወላችሁ ስልክ አለ 0947 ስልክ ነገር ስልክ ከስር እናስቀምጥልን 47 33 50 15 በሱ የደወላችሁ 53 መጨረሻ ነው። በሱ የደወላችሁ ኦርደር አድርጉ። ቅድሚያ